አባዬ በጣም ናፍቆኛል። እኔ እዚህ በምቾት እኖራለሁ፣ እሱ ደግሞ ባላጠፋው ጥፋት እስር ቤት እየማቀቀን ያለው። ይልቅ እሱን ተውና ከላይኩን ጋር ምንድን ነው ያወራችሁት? በጣም ይገርማል። ዛሬም ስለ አባቴ ምንም ነገር መስማት አትፈልጊም አይደል? እየጠየቅኩ ያለሁት እኮ ስለ ላይኩን ነው። ወንድሜ ድርጅት ውስጥ ሊያስቀጥረኝ ነው። ምን? ለዛ እኮ ከኑሐሚን ጋር በደንብ የምቀራረብበትን አጋጣሚ አግኝቻለሁ ያልኩሽ። ከአንተ ማሽቃበጥ የእሱ እንደዚህ መሆኑ ይገርመኝ። ምን ነው አናቴ ላይ ካልተሸከምኩ ቃለ። ይልቅ ገብቼ ለስራ አልዘጋጅ። ያው ባረፍድም ለነገሩ አለቃው ወንድሜ ስለሆነ ምንም አይለኝም። ይቅርታ አድርጉልኝ ጋሽ፣ ያደረግኩት ነገር ልክ አልነበረም። በእርግጥ ያደረግከው ነገር ስህተት አልነበረም። እኔ ራሴ የልጆቼ እናት ለእጄ ማንሳት አልነበረብኝ። እና ጋሽ ይቅር ብለውኛል ማለት ነው? መጀመሪያስ ምን አደረግክና ነው የምቀየር? ባይሆን ቤት ከምትቀመጥ ትንሽ ስራ እየፈለግኩልህ ነው። ለመሆኑ የትምህርት ደረጃ ስንት ነው? የኮምፒውተር ኢንጂነሪንግ የማዕረግ ተመራቂ ነኝ። የምርህን ነው? እንደዚህ ጀግና ነህ። ታዲያ የምፈልገው እንደዚህ አይነት ሰራተኛ ሰው አይደል እንዴ? የእውነት ጋሽ ሊኩን ድርጅታችሁ የኮምፒውተር ባለሙያ ይፈልጋል እያሉ። በል እንግዲህ ሁለት ስራ ሰጣለሁ። አንደኛው ናሆምን ማገዝ፣ ሁለተኛው ደግሞ ኑሐሚንን ኮምፒውተር ማሰልጠን። ኑሐሚንን? ደስ ይለኛል። ሁለቱንም በደስታ ተቀብያለሁ። ኑሐሚን እኛ ድርጅቱ ስራ ልትጀምር፣ ኮምፒውተር ደግሞ ትምህርት አንተ ታሰለጥናታለህ። ምንም ችግር የለውም ጋሽ። ከፈለጉ ቤት ከፈለጉ ደግሞ ቢሮ ማስተማር ይችላሉ። በጣም ጥሩ። በል እንግዲህ ስራህን በተቻለ ፍጥነት ጀምር። ምንም አያስቡ ጋሽ። ደግሞ ከምንም አንስተው ይህን ኃላፊነት ስለሰጡኝ በጣም አመሰግናለሁ። ምንም ምስጋና አያስፈልገውም። ታሪክን እንደሰማሁት ከዚህ በላይ የሚገባ ልጅ ነው። በድጋሚ አመሰግናለሁ ጋሽ። እንዴ ዳዲ፣ ወዴት ነው ጭልጥ ብለህ የሄድከው? አይ ስለ ስራው እያሰብኩ እኮ ነው። በጣም አመሰግናለሁ ጋሽ ሊኩ። ምንም አይደለም። ሄሎ፣ እንዴት ነህ ጎረምሳ? አባዬ የፈጣሪ ያለ አንዴ ልመጣቻል። የምሬን ነው? አንተ ነህ? አትደናገጥ። ለማንኛውም ካለሁበት ወጥቼ አዲስ አበባ ገብቻለሁ። አዲስ አበባ? ፈጣሪ ሲሆን። እሺ ቆይ ከእስር ቤት እንዴት ተፈታ? አምጥቼ ነው። ለማንኛውም ያለሁበት ቦታ ለማውራት ስለማይመች እንዳገኘው እነግርሃለሁ። እሺ የምር አዲስ አበባ ነው ያለው? አባዬ ምንድን ነው? ከማን ጋር ነው እያወራ ያለው? አባዬ ነው። አባዬ ነው። ከእስር ተፈቶ አዲስ አበባ ነው ያለው። ዳግም ምንድን ነው የምታወራው? አባትህ ታስሯል ብለኸኝ እንዴ? ሰንበቱ እስር ቤት ነው ያለው አላልከኝም? ተፈታ? ወይኔ ጉዴ! እንዴ ዳግም እኔ የምልህ እማዬ አሎ ናሆም፣ እንዴት ነህ? ስራው እንዴት እየሄደልህ ነው? ብዙም
አታስብ፣ ጥሩ እያስኬድኩት ነው። እሰይ የኔ ልጅ ጀግና ወጥቷል። ቀስ በቀስ እኮ የምመኘው ናሆም እየሆንክልኝ ነው። ድሮም ጀግና ነበርኩኝ እኮ አባዬ፣ አልታይ ብዬ ነው እንጂ። አንድ ነገር ልጠይቅ ፈልጌ ነበረ። ኑሐሚን አንተ ጋር ስራ እንድጀምር ነግሬያት ነበረ። መጣች እንዴ? እስካሁን እንኳን አልመጣችም፣ ግን እየመጣው ነው ብላ ነግራኝ ነበረ። ልጄ ኑሐሚን በዚህ እድሜዋ በጣም ብዙ ውጣ ውረዶችን ያለፈች ልጅ ነች እና ስራ እንድጀምር ብናግዛት ምን ይመስላል? ልክ ነው አባዬ፣ ብዙ ነገር ነው ያሳለፈችው። በእርግጥ ግን ችግር የለውም፣ በምችለው ሁሉ አስለምዳታለሁ። ስማኝ፣ ኑሐሚን በጣም ጥሩ ነች፣ ታዛዥ ነች እና በዙሪያ ያሉትን ሰዎች ሁሉ የምታጠነክርና የምታበረታ ልጅ ነች። እኔም እኮ ካየኋት ጊዜ ጀምሮ እሱን ነገር ነው ያስተዋልኩባት። ስለዚህ ይኸውልህ እርስ በእርስ ተጋገዙ። የቢሮ ልምድ ደግሞ ስለሌላት በተቻላችሁ አቅም ተጋገዙ እባክህ። አደራለች አደራል። በቃ እሺ አባዬ፣ እንዳልከኝ አደርጋለሁ። አንተ ምንም አታስብ። በልሽ። ቻው የኔ ልጅ። እሺ ቻው። እሺ ምንድን ነው ቢሮ በዚህ ሰዓት ነው እንደሚገባው? በጣም ይቅርታ አባዬን እኮ ትንሽ አሞብ ነው ያረፈድኩት። ከዚህ በኋላ በይ አሁን ወደ ስራሽ። ግን እኮ የስራ ድርሻ አልተነገረኝም። ማለቴ ጋሽ ሌኩን እንደውዬ ልጠይቃቸው እንዴ? ወይ ጉድ! አንቺ እንደዚህ ፈሪ ነሽ? ስታስጠላ። እኔ ደግሞ የምርን መስሎ የመደንገጤ ደግሞ ስራ ድርሻሽን ሳታውቂ ነው እንዴት ዘንጠሽ የመጣሽው? ለማንኛውም መሰሪውን ስራ ቢሮ ገብተን ብናወራ ምን ይመስልሻል? እሺ እማዬ፣ እንዴት ነሽ? ተረጋጋሽ። ዳግም ግን ምንድን ነው የተፈጠረ ያለው? አባቴ ታስሯል፣ እስር ቤት እንዳለው አልከኝም ነበር እንዴ? እንዴት ሆኖ ነው አዲስ አበባ ድረስ ሊመጣ ይቻላል? እኔም ግልጽ ነው፣ ግን ከእስር ቤት አምልጬ ነው ያለ። በቃ አንቺ ይህን ያህል ከተረጋጋሽ እሱን ደግሞ ዞር ዞር ብዬ ልፈልገው። በይ በቃ ተረጋጊሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ይዤ የመጣሁላችሁ ኑሐሚን ክፍል 42 ነው ይዤ የመጣሁላችሁ ማለት ነው። ዳግም እናቱን ያው ስራ ተገኝቶለት እናቱ ደስተኛ አይደለችም። ዳግም አባቱ ከእስር ቤት ተፈታ፣ በጣም ደስ ብሎኛል እያለ በጣም ተደሰተ እና አባቱ ደውሎ ያለሁኝ አዲስ አበባ ነው ከእስር ተፈትቼ ያለሁኝ በማለት ለዳግም ደውሎ ነገረው። ከዛም ዳግም ለእናቱ አባቴ ከእስር ተፈታ በማለት ሲነግራት እናቱ ራሷ ስታለች። የኑሐሚን አባት ለዳግም አንተ ጥሩ ሰው ነው፣ እንድትሰራ ስራ እየፈለኩልህ ነው በማለት ለዳግም እያወራው፣ ዳግም በጣም ደስ አለው። የኑሐሚን አባት የፈለኩልህ ስለ ኮምፒውተር ታውቃለህ ወይ ብሎ እያወራው፣ አዎ አውቃለሁኝ በማለት መልስ ሰጠው። እንደው ኑሐሚን እንደዛ ያው የሷም ከነሱም የኮምፒውተር ስራም ከነሱም ሆና እንድትሰራ ተናገረ እና ቤተሰቦቼ በጣም ያው
ደስ የሚል ቆንጆ ቆይታ ነበር እና በጣም እንደዚህ ሰው በስራ አትቶ ቁጭ ብሎ ስራ አፈላልጎ ለዳግም አገኘለት ማለት ነው። ያው ዳግም ስራው ለመስራት በጣም ጉጉት አለው። መሀል ላይ ያው አባቱ ደውሎ ተፈትቼ ያለሁኝ ከስር ወጥቼ ያለሁኝ ያው ከስር ያወጣው አመልጬ ነው በማለት መልስ መለሰለት ለዳግም ማለት ነው። ያው እንደምታዩ እናቱ አባቱ መፈታቱ ስታቅ ራሷ ስታለች ራሷ ወጥቃለች። ቤተሰብ እሱ በጣም ተደሰተ። ዳግም በደስታ ብቻ ያው መፈታቱን ከረጅም ቆይታ በኋላ ነው። ያው አባቱ የፈራ ነው። ኬት መጡ ኬት ይዙኛል እያለ ፍርሃት እያለው እንደ ለማኝ ሆኖ አሁን እናቱ መታ ምንድነው እያልክ ነው? አባቴ ተፈተዋል ምን እያልክ ነው እያለችው ደነገጣት። በድንጋጤ እሱም ራሱ ያው ተደሰተ። ዳግም በጣም ተደስተዋል። ያው ተደሰተ። እናቱ ግን ራሷ ስታለች። በጣም ከባድ ነው ቤተሰብ። ያው ስልኩ ዳግም በድንጋጤ ስልኩ ጥሎ ወደ እናቱ ሊያረጋጋ ሄደ። እናቱ ስታለች። ምንም ራሷን አታውቅም። በጣም ከባድ ነው ቤተሰብ እና በጣም ከባድ ነው እላችኋለሁኝ ቤተሰቦቼ። በቃ ራሷ ምንም ስታለች። ራሷ ምንም አታውቅም ማለት ነው ቤተሰብ ምንም አታውቅም። ዳግም ተጨናነቀ በጣም በቃ በጭን ውጥረት ውስጥ ገባ ማለት ነው። ኑሃሚ ያው አባቱን ተደሰተ። ያው የኮምፒውተር ስራ ቢሮ ከፈተ ማለት ነው። በጣም ደስ ይላል። ያው ኑሃሚ አባት ደውሎ ያው ኑሃሚንን እንዲያሰራት ካንተም ያው ጎን ሆና ትስራ በማለት ደውሎ እያወራው እሳ ምንም ችግር የለም አባቱ በጣም ደስተኛ ነው። ልጄን በጣም ነው ደስ ያለኝ መስራት ያኔ ጎበዝ መሆኑን እና በጣም ደስ አለ ተደሰተ አባቱ ማለት ነው። ኑሃሚንን ያው ስራ እንዲያስጀምራት በዛም እንድትሰራ አባቱ ለኑሃሚን ተናገረው። እሺ በቃ ብሎ ለአባቱ ተቀበለው። እሺ ትሰራለች በማለት ተቀበለው ማለት ነው። ቤተሰቦቼ በጣም ያው ደስ የሚልም በጣም ያው አስተማሪ ቆይታ ነበር ማለት ነው ቤተሰብ እና ከወደዳችሁት ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ኑሃሚን መጣች እንግዲህ ዛሬ ኑሃሚ ፈታ ብላ አምራ ደምቃ እንግዲህ ስራ ልትጀምር ነው። እንግዲህ ትንሽ አርፍደሻል ተባለች። እንግዲህ እሳት ስንት ነው እያላት ነው። ደነገጣት። ያኔ ያው የመጀመሪያ ቀንዋም ስለሆነ በድንጋጤ ብቻ ደነገጣት ማለት ነው ቤተሰብ እንግዲህ እንደምታዩት ነው። እሱ ደግሞ እያሳቀባት ኑሃሚን እያሳቀባት ነው። ሳደነገጣት ብቻ ናይ ብቻ በሩን ናይ በቃ ግቢ በሩን ዘግተን እናወራለን እያላት እና እንደዛ ነው እላችኋለሁ ቤተሰቦቼ። የነበረን ቆይታ በጣም አሪፍ ቆይታ ነበር። ያው ዳግም ተጨናነቀ። እናቱን አሁን ያው
ተመልሳለች ማለት ነው። ስታ ነበር አሁን ተመለሰች። ድንጋጤውን ብቻ ከባድ ነው ቤተሰብ። እሺ ቤተሰቦቼ ስለነበረን ቆይታ በጣም ከልብ አመሰግናለሁ። ሁላችሁም ላይክ ሸር እያረጋችሁ ሰብስክራይብ እያረጋችሁኝ ቤተሰቦቼ አበረታቱኝ እላለሁኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።